بسم الله الرحمن الرحيم السلام عليكم ورحمة الله وبركاته ውድ የተከበራችሁ ሙስሊም እህቶቼ ወንድሞቼ እንዲሁም የተለያየ ሃይማኖት ተከታይ ወንድም እህቶቼ ሁላችሁንም ሰላም ብያለሁኝ። እንዴት ናችሁ? አልሐምዱሊላህ ረቢል ዓለሚን እኔ ሰላም ነኝ። ኢንሻአላህ ወንድማችን ማሚ ጥያቄ ጠይቀኸኛል። ጥያቄውን ለመመለስ በአላህ Subhanahu Wa Ta'ala ፍቃድ እሞክራለሁኝ ኢንሻአላህ። በመጀመሪያ ለአላህ Subhanahu Wa Ta'ala ምስጋና ይገባው። አልሐምዱሊላህ ረቢል ዓለሚን ሙስሊም ላደረገ ጌታ አልሐምዱሊላህ ላለሁኝ። እንዲሁም የተለያየ እህቶቼ ወንድሞቼ እስልምናን የተቀበላችሁ እህቶቼ እንኳን ደስ ያላችሁ ላለሁኝ። እኔም አልሐምዱሊላህ እስልምናን ከተቀበልኩኝ ቢያንስ አመት ከ5 ወር ወደ 2 አመት ሊሆን ትንሽ ቀርቶኛል። አልሐምዱሊላህ ለአላህ ምስጋና ይገባው። ወደ ተፈጠርኩበት ሃይማኖት ተመልሻለሁኝ። አልሐምዱሊላህ ሁላችንንም አላህ Subhanahu Wa Ta'ala ሂዳውን ይስጠንላለሁኝ። ኢንሻአላህ መጀመሪያ ስሜን የክርስቲያን ስሜን ላስተዋውቅ ፈቃደኛ ነኝ። የክርስቲያን ስሜ ተንሳይ ይባላለሁኝ። የክርስቲያን ስሜ ተንሳይ ይባላለሁኝ። ዛሬ ግን የትላንትናዋ ተንሳይ ዛሬ ግን የዛሬዋ ሀያት ሆኛለሁኝ። አልሐምዱሊላህ ለአላህ ምስጋና ይገባው። ሀገሬም ሸዋሮቢት ነው። ቤተሰቦችም እስልምናን ተቀብለዋል አልሐምዱሊላህ። አባቴም እናቴም ደግሞ አልሐምዱሊላህ ረቢል ዓለሚን ከ2 ወር በፊት እስልምናን ተቀብላለች። ኢንሻአላህ በአላህ Subhanahu Wa Ta'ala ፍቃድ ወንድሜ ማሚ የጠየቀኝ ጥያቄ ለመመለስ ዝግጁ ነኝ ኢንሻአላህ። አንደኛ እንዴት ወደ እስልምና መጣሽ ለሚለው ሱብሃንአላህ በመጀመሪያ ያው ትምህርት ቤት በመማርበት ጊዜ ጓደኞቼ ሙስሊሞች ነበሩ እና ሂጃባችሁን አውልቁ በተባሉ ጊዜ ሱብሃንአላህ አያወልቁም እና የሆነ ነገር ይሰማኝ ነበር። እኛ ክርስቲያኖች ለምንድን ነው ይሄን ማናደርገው ነበር። እነሱ ግን ከመምህሮቹ ጋር ይከራከሩ ነበር ሱብሃንአላህ። እና በዛን ጊዜ ወቅት እኔ የሆነ ነገር በቃ እቀስማለሁኝ እና እነሱ ደግሞ በጣም ስለሚወዱኝ ኢንሻአላህ በአላህ Subhanahu Wa Ta'ala ፍቃድ አንቺም ሙስሊም ትሆኛለሽ ስምሽንም ሀያት እንለዋለን ይሉ ነበር። ሱብሃንአላህ አላህ ፍቃዱ ሆኖ ግን አልሐምዱሊላህ ዛሬ ወደ ተፈጠርኩበት ሃይማኖት ተመልሻለሁ እና ብዙ ነገሮች ከነሱ እቀስም ነበር። ከዛም እንደዛ ያደረኩኝ አባቴ ብዙም ቤተክርስቲያን እንድንሄድም አይፈቅድልንም። ሱብሃንአላህ አባቴ እስልምናን በጣም ይወዳል። ቢያንስ ሰው ከሞተ ምናምን እንጂ ወደ ቤተክርስቲያን የሚወጣው ከዛ ወዲያ መውጣትም አይፈልግም ነበር እና አላህ ፍቃዱ ሆኖ እዚህ ሀገር መጣሁኝ ሳዑዲ መጥቼ አንድ ጊዜ ሴትዮዬ መካ ይዛኝ ሄደች። በዛን ጊዜ ወቅት ክርስቲያን ነኝ ካፊር ነበርኩኝ። ሱብሃንአላህ መካ ይዛኝ ስገባ እንጃ በጣም ልቤ ፍርሃት ደስታ ተሰማኝ። ከዛ በኋላ ሴትዮዬ ውስጥ እንግባ ባለች ጊዜ አልገባም ነበር ያልኳት። ለምን እንደሆነ ግን እስከ ዛሬ ራሱ ግራ ገብቶኛል ሱብሃንአላህ። እና ሙስሊም እህቶቼ ወንድሞቼ በቃ በለጡ ላይ ሲሰግዱ ውጪ መካ ላይ ማለት ነው በለጡ ላይ ምናምን ሲሰግዱ በጣም ብዙ ነገር ተሰማኝ። ማለትም እኛ ክርስቲያኖች ለፈጣሪያችን እንደዚህ በለጥ ላይ እንሰግዳለን ብዬ ተሰማኝ። በዛን ጊዜ ወቅት ግን እነኝን ትምህርቶች እየወሰድኩኝ ነበር። ከዛም ቀጥታ ወደ ሀገሬ ገባሁኝ። ሀገሬ ሲገባ ግን ለዛን ጊዜ ወቅትም ቅርብ ይለኝም ሱብሃንአላህ አባቴ ቤተሰቦቼ እስልምናን ተቀብለው ነበር ያገኘኋቸው። አልሐምዱሊላህ ለአላህ ምስጋና ይገባው። አባቴ ግን ቀጥታ እስልምናን ተቀበይ ነበር ያለኝ ከዚህ እንደሄዱ ማለት ነው። እና ሱብሃንአላህ እንዴት አባቴ እስልምናን ይቀበላለሁ ብዬ በዛን ጊዜ ወቅት በጣም አልቅሼ ነበር። ከዛስ ያው የአገር ልጅ ነበረ ቁርአን ይቀራ አንዳንድ ቁርአኖች አያዎች አላህ አንድነት የረሱል ሰለላሁ ዐለይሂ ወሰለም መልእክተኝነት እንዴት እንደሆነ አስረዳኝ። በዛ መሃል በቃ መጽሐፎችን ሰጠኝ።
መጽሐፎችን ማየት ጀመርኩኝ። አላህ ፍቃዱ ሆኖ ግን ያን ጊዜውኑ እስልምናን ተቀበልኩኝ። አልሐምዱሊላህ የአላህ አንድነትን አወቅኩኝ። ቀጥተኛ ሃይማኖት እውነተኛ ሃይማኖት እስልምና እንደሆነ ተገነዘብኩኝ። ተመልሼም ሳዑዲ መጣሁኝ። ሱብሃንአላህ። ዛሬ ላይ ግን እህት ወንድሞቼ ሐቂቀትን ኢየሱስ ጌታ ነው ብለው የሚያምኑ ወንድም እህቶቼ በጣም ነው የማዝነው። አላህ ሁላችንም ሂዳውን ይስጠን። ሐቂቃ ወላሂ እስልምና እንጃ እስልምናን ለማውራት ስለ እስልምና ፍቅር ለመናገር አንደበትም ያጥረኛል። ያ ሱብሃንአላህ። ከዛም ክርስትና ላይ ሆኜ የሚሰማኝ ስሜት ደግሞ ቤተክርስቲያን እንወጣለን። ሐቂቃ ቤተክርስቲያን ወጥተን ቄሶቹ ራሳቸው መጀመሪያ አስተምረው ሳይጣሉ አይለያዩም ነበር። ቢላህ አለይኩም የአላህን ቃል ያወቀ እንዴት ጠጥቶ ሰክሮ ተጣልቶ ይለያያል? የጌታቸውን ቃል እያስተማሩ ግን ጠጥተው ሰክረው ይለያያሉ፣ ተጣልተው ማለት ነው። ከዚህም ሌላ ደግሞ የሚገርመኝ ነገር ነበር። ቤተክርስቲያን ውስጥ ገብተን የሆነ የምንውጣት ክኒን የሆነች ነገር ጣፋጭ ነገር ነበረች። እሷ ምንድናት ነበር? ያ ሱብሃንአላህ። ከዚህም አልፎ ተርፎ ሁላችንም የምናውቀው ነገር አለ። እሱ ምንድነው? የነፍስ አባትም ይባላል። ሐቂቃ እግዚአብሔር ደራሽ እግዚአብሔር ኢየሱስ አምላክ ከሆነ ለምን እኛ ጌታችን ተደብቀን ብንለምነው አይሰማም እንዴ? አይሰማም? ነፍስ አባት ለራሱ ምንም የማያደርግ ቄስ ለኔ ወንጀልን እንዴት ይመርልኛል ብዬ አስብ ነበር። ሆኖም ጥያቄ በጠየቅን ጊዜ ቤተሰቦቻችንን ስለ ሃይማኖት ልጅ ምን አገባው ነበር የሚሉት። ሱብሃንአላህ። ለምን ማስተማር አይፈልጉም? ቤተሰቦቻችን ምንም ስለማያውቁ እኛንም ማሳወቅ አይፈልጉም። ይሄ ጥያቄ ይፈጠርብኝ ነበር። በተለይ ነፍስ አባት ላይ በተለይ ይሄ ነው በጣም ኢየሱስ ክርስቶስ ተገደለ፣ ተሰቀለ፣ ለኛ ሲል ሞተ፣ ደሙን አፈሰሰ። ላኢላሃ ኢላላህ። ይሄ ሁሉ ነገሮች ሰሙኝ ነበር። ሆኖም ልጅነትም ስላለ ማንም ሰው ጥያቄ ብንጠይቅም ኖሮ የሚመልስልን የለም። እነኚህ 3 ነገሮችን እዛ ክርስትና ላይ ሆኜ አብሶነኛ ሙስሊም እህቶችን የትምህርት ቤት ጓደኞችን አህላቃቸውን ሳይ ብዙ ነገሮች ይሰማኝ ነበር። ቤተሰብ የምንጠይቃቸው ግን አይመልሱም ነበር በዛን ጊዜ ወቅት። እነኚህ ጥያቄዎች በክርስትና ላይ ይመላለሱብኛል፣ ክርስቲያን ሆኜ ማለት ነው። ዛሬ ላይ ግን አልሐምዱሊላህ ለአላህ ሱብሓነሁ ወተዓላ ምስጋና ይገባው። ቤተሰቦቼም እኔም እስልምናን ተቀብለን የአላህን አንድነት ላኢላሃ ኢላላህ ከአላህ በቀር ሌላ አምላክ የለም፣ ሙሐመድ ረሱሉላህ ሙሐመድ የአላህ መልእክተኛ ናቸው ሰለላሁ ዐለይሂ ወሰለም። እና እህት ወንድሞቼ ሆይ በተለይ ሰለምት እህት ወንድሞቼ ሆይ አስታውሱ፣ ዛሬ ምቀኛ ሊበዛባችሁ ይችላል። ከውሸት ወደ ሐቅ ላይ ስመጡ ብዙ ነገሮች ሊገጥማችሁ ይችላል። እናንተ ይሄን ነገር በትዕግስት ካላሳለፋችሁት ሐቂቃ ሸይጣን እኮ አዑዙ ቢላህ ስንለው ይሄዳል። አዑዙ ቢላህ ሚነሽ ሸይጧን ረጅም ስንለው ይሄዳል። የሰው ሸይጣን ግን አዑዙ ቢላህ ሚነሽ ሸይጧን ረጅም ስንለው አይሄድም።
እኛ ግን ጆሮ መስጠት የለብንም። ዛሬኛ አላህ ሂዳውን ሰጥቶናል። መጨረሻችንንም አላህ ያሳምርልን። ዛሬ ላኢላሃ ኢላላህ እንዳልን ነገ ደግሞ በላኢላሃ ኢላላህ የምንሞት አላህ ያድርገን። ለቤተሰቦች ለዘመዶቻችንም ደራሾች አላህ ያድርገን። ጠንካራ ሁኑ፣ ጽኑ፣ በአቋማችሁ ጽኑ። ሰለምት እህቶቼ ወንድሞቼ አብሽሩ። አላህ ሁሌም ከኛ ጋር ነው። አላህ ሁሌም ከኛ ጋር ነው። አብሽሩ። ሶስተኛው አሁን እስልምና ላይ ሆኜ የሚሰማኝ ነገሮች ሐቂቃ እስልምና ላይ ጌታችን አላህ መሆኑ ብቻ በቂያችን ነው። አላህ መሆኑ ማለት ነው። አዛኙ ጌታችን ሱብሃንአላህ። ጠዋት ሰግድ ሁሌም ከጌታህ ጋር 5 ወቅት ሶላት ሰግደህ የምትገናኝበት እስልምና ላይ ወላሂ ብዙ ነገሮች ይሄ ነው ለማለት በጣም ይከብዳል። ሙስሊም እስልምና ማለት ህይወት፣ ከህይወት በላይ የአላህ ፍቅር፣ የረሱል ሰለላሁ ዐለይሂ ወሰለም ፍቅር። ሐቂቃ እኛን ሳያዩ የናፈቁት ነብያችን ያ ረቢ አልሐምዱሊላህ። አላህ ሁላችንንም ሂዳውን ይስጠን፣ መጨረሻችንንም አላህ ያሳምርልን ኢንሻአላህ። እህቶቼ ወንድሞቼ፣ ክርስቲያን ወገኖቼ ወደ አላህ ሱብሓነሁ ወተዓላ ተመለሱ። ወደ ጌታችን ወደ ፈጣሪያችን ተመለሱ። ወላሂ ሐቂቃ እቺ ዓለም ጠፊ ናት። እኛ ሁላችንም ጠፊ ነን። አላህ ምን ይለናል? ኩሉ መን ዐለይሃ ፋን፣ በእርሷ በምድር ላይ ያሉ ሁሉ ይጠፋሉ። ሱብሃንአላህ ያ ሱብሃንአላህ። ታዲያ እኛ ምን ይዘን ነው ወደ አላህ ምን ሄደው? እውነት ኢየሱስ ይመለካል? ማርያም ትመለካለች? ጊዮርጊስ ገብርኤል እያልን እያማለክን ነው ከጌታ ጋር የምንገናኘው? እህቶቼ ሆይ፣ ወንድሞቼ ሆይ፣ ክርስቲያን ወገኖቼ ሆይ ልብ በሉ። ሞት መታ ከመቀድመው በፊት ሂሳባችንን ከመተሳሰባችን በፊት መጀመሪያኛ ራሳችንን እናስብ። መጀመሪያ ሚዛን ላይ የምናስቀምጠውን ነገር ይዘን እንጓዝላለሁኝ። ሁላችንንም አላህ ሱብሓነሁ ወተዓላ ሂዳውን ይስጠን ኢንሻአላህ። ዓለም ሁሉ ሙስሊም ትሆናለች በኢዝኒላህ ከሪም። ዓለም ሁሉ ሙስሊም ትሆናለች ኢንሻአላህ በአላህ ፍቃድ ኢንሻአላህ። አላህ ሁላችንንም መጨረሻችንን ያሳምርልን። እስልምና አላህ ሂዳውን የሰጠው ብቻ ነው የሚያገኘው። አላህ ያጠመመው መቼም አያገኘውም። አላህ ያገራው ማንም ሊያጠመው አይችልም። እህት ወንድሞቼ በዲናችሁ ላይ ሰለምት እህት ወንድሞቼ ጠንካራ ሁኑ፣ አብሽሩ። አላህ ይጠብቃችሁ። ኢንሻአላህ በዚህ ሰናበታችኋለሁ። ምናልባት አስቀየምኳችሁ ነገር በንግግሬ ካለ ለአላህ ብላችሁት ወንድሞቼ አፉ በሉልኝ። አላህ ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።